የሳይንሱ ክፍተት ፓርት 1 እንኳን ደስ አላችሁ። ዛሬ በይፋ ወደ ማይተም ቲዎሪ አራተኛ ምዕራፍ ዋና ቁም ነገር ውስጥ ገብተናል። ዛሬ የምንመለከተው የሰው ልጅ በጠፈር ላይ የሰራውን ትልቁን ሳተላይት ነው። አይኤስኤስ ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፋን የጠፈር ጣቢያ ነው። ሳይንሱ ራሱ በጻፈው መጽሐፍ ላይ ሌላ ትልቅ እውነታ አስቀምጦልናል። አይኤስኤስ ከመሬት 400 ኪሎ ሜትር ከፍታ ላይ ነው የሚገኘው። የሳይንሱ የግራቪቲ ወሰን ደግሞ እስከ 925 ኪሎ ሜትር የኃይል ርቀት ድረስ ይስባል። ታዲያ ይህ የ400 ኪሎ ሜትር ከፍታ ሳይንሱ ራሱ ተርሞስፈር ብሎ በሚጠራበት የአካባቢ አየር ንብርብር ውስጥ ነው። አዎ አይኤስኤስ ያለበት ቦታ አሁንም ድረስ የጋዝ ቅንጣቶች የአየር መዋቅር ያለበት ክልል ነው። እዚህ ጋ ነው የማይተም ቲዎሪ ትልቁን በር የሚከፍተው። በዚህ ከፍታ ላይ ከመሬት ገጽ ጋር ሲነጻጸር 90% የሚሆነው የመሬት ስበት ኃይል አሁንም እንዳለ ሳይንሱ ያምናል። ታዲያ 90% ሙሉ ስበት ባለበት እና አየር ባለበት ንብርብር ውስጥ ጠፈርተኞች ለምን ይንሳፈፋሉ? መልሱ ሳይንሱ እንደሚለው በፍጥነት ስለሚወርቁ አይደለም። እውነተኛ ቁም ነገር አይኤስኤስ ባለበት በዚያ የረቀቀ የተርሞስፈር የአየር ንብርብር ውስጥ በእቃዎቹ ላይ የሚያሳርፈው የላይኛው የአየር ግፊት የታችኛው ጸረ አየር ኃይል ፍጹም ሚዛናዊ ስለሚሆን ነው። ነገሮች ክብደት አልባ የሚመስሉትና የሚንሳፈፉት በዚያ በአየር ንብርብር የኃይል መስተጋብር ምክንያት ነው። ስለዚህ አይኤስኤስ ከመሬት ጋር አብሮ የሚዞረው እውነተኛው መረብ ወይ ኔትወርክ ሳይንሱ እንደሚለው ረቂቅ የጠፈር መታጠፍ ሳይሆን እዚያ የጣቢያ ባለበት ቦታ ላይ ያለው የአካባቢ አየር ግፊትና የኃይል መዋቅር መስተጋብር ነው። ከመስመሮቹ በስተጀርባው እውነታው ይህ ነው።